ዛሬ ደግሞ ከዚህ ፍሪዝ ጸጉር እንዴት ወደዚህ ስትሬት ጸጉር በ35 ደቂቃ በኤሌክትሪክ ብራሽ ብቻ እንደሰራሁት ነው ማሳያችሁ። ይሄ ኤሌክትሪክ ብራሽ ከባለፈው የሚለየው ይሄኛው ራሱ ላዩ ላይ ኮምፕ አለው ማበጠራ በሁለቱም በኩል እያበጠረ ነው ስትሬት የሚያደርግላችሁ። በጣም ፈጣኝ ነው። እኔ ሁሉ ጸጉሬን 35-36 ደቂቃ ብቻ ነው የወሰደብኝ እና ደግሞ በጣም ቆንጆ ነው። ኔጌቲቭ የለውም እንደዛ ማለት እንትን አያረግም፣ ጸጉራችሁን ዳሜጅ አያረግም። ሂት ፕሮቴክተር መጠቀማችሁን አትርሱ። ለማንኛውም ከዛ በኋላ ግን በቃ ማበጠር ብቻ ነው። ስትሬት እያረገ እንደዚህ ይሰራላችኋል ማለት ነው። እኔ ትላንትና ጸጉሬን ተሰርቼ ነበረ። ይሄ በዚህ ነበር መጀመሪያ እንደዚህ ስትሬት ያረኩት። ከዛ በኋላ በስትሬትነር ደግሞ ስትሬት እያረኩኝ ወይ ደግሞ ከርሊ እያረኩኝ ነበረ። እንግዲህ በጣም ቆንጆ ነው፣ በጣም ፈጣኝ ነው። እኔ በጣም ወድጄዋለሁ እና ደግሞ በጣም ርካሽ ዋጋ ነው። በ39 ነው እንደዛ ዶላር ብቻ ነው። 55% ኦፍ ላይ ነው ያሉት። ተጠቀሙበት። ለዚህ ሆሊዴይ ለራሳችሁም ለቤተሰባችሁም ጊፍት ብትፈልጉ በጣም ቆንጆ እቃ ነው። ሊንኩን አስቀምጥላችኋለሁ። ኦርደር አድርጉ። ባይ